ዛሬ ሁላችንም ራሳችንን አንድ እውነት እንድንጠይቅ እፈልጋለሁ። የምትሞተው ዛሬ ቢሆን ኖሮ ዛሬውኑ ምን ታደርግ ነበር? እስኪ አስበው። የዛሬዋ ፀሐይ ስትጠልቅ ነፍስህ ከስጋ እንደምትለይ በእርግጠኝነት ብታውቅ ሰላት አለመስገድ አይደለም የ30 ሰዓትን ታሳልፋለህ፣ ሰውን ትበድላለህ፣ በሐሜትና በከንቱ ወሬ እንዲሁም የሰውን ጉድፍ በመልቀም ጊዜህን ታባክናለህ። ያለብን ትልቁ በሽታ ሁሌም የሚሞተው ሰው ሌላ ሰው ብቻ የሚመስልን መሆኑ ነው። አንዳንዶቻችን ጊዜያችንን በአግባቡና በቁም ነገር ከመጠቀም ይልቅ በማይጠቅሙን ነገሮች ስናባክነው ስንታይ ልክ ረጅም ዓመት የመኖር የዋስትና ካርድ የተሰጠን ነው የሚመስለው። ነገር ግን አላህ ሱብሓነሁ ወተዓላ እንዲህ በማለት ያስጠነቅቀናል። ወማ ተድሪ ነፍሱም ማዛ ተክሲቡ ገዳ ወማ ተድሪ ነፍሱም ቢአይ አርድን ተሙት። ማንኛይቱም ነፍስ ነገ የምትሰራውን አታውቅም፣ ማንኛይቱም ነፍስ በየትኛው ምድር እንደምትሞትም አታውቅም ይለናል አላህ ሱብሓነሁ ወተዓላ። ውድ ወንድምና እህቶቼ ሞት ቀጠሮ የለውም። የዛሬዋን ቀን ልክ እንደ መጨረሻችን አድርገን እንኖርባት። አሁኑኑ ወደ አላህ እንመለስ። የበደልነው ሰው ካለ አውፍ እናስብል፣ ተውበት እናደርግ። የማንሰግድ ከሆነ ሰላት እንጀምር። አላህ መጨረሻችንን እንዲያሳምርልን ዱዓ እናድርግ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።